ሰላም ጋይስ እንዴት ናችሁ? ትሬደር ነኝ። በዛሬው ቪዲዮ ላይ እንዴት ሳምንቴን ስትራቴጂ በደንብ ፕሌይ አውት አድርጎ ተማሪዎች በደንብ ፕሮፈርሞችን አልፈው ፌዝ 1 ፌዝ 2 አልፈው እንዴት እኔ ግን በብሬክ ኢቨን እንደዘጋሁት ፐርሰናል ችግሮችን ያለው ነገር እናወራ ማለት ነው። ቴክኒካሊ ዛሬ እዚህ ጋር ቢቲሲ ላይ ሴል ገብቼ ነበር። እንደምታዩት ስቶፕ ሎስ ሆነ፣ ድጋሚ እዚህ ጋር ገባው፣ ቴም ስቶፕ ዳውት ሆነ፣ ሶስተኛ ደግሞ ይሄን ገባን ስቶፕ ዳውት ሆነ። ይሄ ሳምንታችን ላይ እናደረገን ብሬክ ኢቨን እንዲሆንብን አደረገኝ ማለት ነው። ስለዚህ ሳምንታችን ብሬክ ኢቨን የሆነብን ምንድን ነው ሪዝኑ? ትሬዶችን ሚስ እያደረግን ብዙ ትሬዶችን ሚስ እያደረግን ነበር። እንደምታዩት ከሆነ ተማሪዎቼ ምን ፌዝ 1ን ፌዝ 2ን በደንብ እያለፉ ነበር። ታችሁት ከሆነ ያው ጂፒዋይ ላይ እንደምታያቸው ብዙ አይነት ፕሮፈርሞች ናቸው። ፌዝ 1 ፌዝ 2 ታልፏል። ኦኬ ምንድነው ችግሩ? ነው የኔ ፐርሰናል ችግር ነው። የኔ ፐርሰናል ችግር ምንድነው? ፎሞ የሚባሉት ትሬድ ሚስ ማነው ኦቨር ትሬድ ማድረግ ምናምን ሲሆን ሜን ችግር ምንድነው? ትሬዶችን ሚስ አደርጋለሁ። በዛው ላይ ደግሞ ምን ኳሊቲ ነው ያለው ፎሞ የሚባለውን ነገር ራሴ ላይ ያለው። ስለዚህ ትሬዶችን ሚስ በማድረግ ምክንያት ሳምንቴን ምን ሆኗል? ብሬክ ኢቨን ሆኗል። ይሄኛውን እንዴት ነው ማኔጅ የማደርገው ነው። ስለዚህ የመጀመሪያው ነገር ምንድነው? ፐርሰናል አይደለም። ሁሌም የሆነ ነገር ሲፈጠር ምን ማሰብ ነው ያለባችሁ? ፕሮፊታብል ነን የሚሉ ሰዎች ሶሻል ሚዲያ ላይ ያሉ ሰዎች ኢንዱስትሪውን በክለውታል። ምክንያቱም እነዚህ ጥቃቅን ዲቴሎችን አያወጡትም። ትሬዶችን ሚስ ሲያደርጉ ብዙ ነገር ሲያጋጥማቸው አይናገሩም። ሁሌም ትሬድ ሂት ሲያደርግላቸው ኦርሳም የሆነ ነገር ሲያገኙ ምናምን ነው የሚለቀው። ዊች ኢዝ ኮምፕሊት ኖርማል። ፈረንጅ በውጭ ምን ይባላል? ዘ ሪያሊቲ ኢዝ ኢን ዘ ዲቴልስ ይባላል። ማለትም ትላልቅ ለውጦች የሚመጣው ትናንሽ ነገሮችን ስፈታ ነው። ዲቴይሉ ነው ሪያሊቲው ያለው እውነታው ያለው ዲቴይሉ ጋር ነው። ስለዚህ እናንተ የሆነ ችግር ሲያጋጥማችሁ በቃ ትሬድ ለኛ አይደለም ምናምን የምትሉት ምንድነው? እቺ ዲቴይል ሶሻል ሚዲያ ላይ ወይም ያስተምራችሁ ላይ ስላላገኛችሁ ነው። ይሄ ችግር ያጋጥመኛል። አዎ ችግር ያጋጥመኛል። እንዴት እፈታዋለሁ ነው። ስፈታው ምንድነው? ትሬድ ሚስ አደርጋለሁ። ኦኬ ካሁን በኋላ ምንድነው ስህተት በስህተት አይስተካከልም። ፎሞ የሚባለው ነገር ማስወገድ ነው ያለብኝ። ይሄ ትሬድ አመልጦኛልና ላካክስ ብዬ ኔክስት ትሬድ ላይ ኦቨር ትሬድ አላደርግም። ኦልሬዲ ከሄደ በኋላ አልገባም። ብዙ እንደዚህ የሚያጋጥሟቸው ችግሮች አሉ። ስለዚህ የመጀመሪያው መፍትሄ ምንድን ነው? ስህተትን በስህተት ላለማስተካከል መሞከር፣ ፎርሙን ማስወገድ። አመለጠኝ ኦኬ አመለጠኝ። በስትራቴጂ መሰረት ከዚህ በፊት ተናግሬያለሁ። 60% በደንብ ባክቴስት አድርጌ አሳይቻችኋለሁ። 60፣ 70፣ 58% ዊን ሬቶችን በደንብ አሳይቻችኋለሁ። ፕሮቭን ስትራቴጂ አለኝ፣ የሚሰራ ኤጅ አለኝ። ስለዚህ በዚህ ኮምፕሊትሊ እምነት ኖሮኝ ፎሞን አሰግዳለሁ። ብዙ ጊዜ ላይፍ ትሬድ የማደርግላችሁ ዳታ የማሳያችሁ ምናምን ምንድን ነው ኢሞሽናችሁ የሚቀረፈው እንደዚህ አይነት ዳታ ስታየው ነው። አንኮንሽስሊ ቀስ በቀስ ፍርሃታችሁ ይወገዳል። ዛሬ ትሬድ ሚስ ብታደረጉ ኦኬ ዛሬ ቺን ትሬድ ሚስ ባደረግ ነገ ቺን አገኛታለሁ። ቺን ትሬድ ሚስ አስቡት። ቺን ትሬድ ሚስ ብታደረጉ ሎስ ቢመጣባችሁ ይሄን 2 ቀን በምን ያህል አበላሽታችሁት ነበረ? 5 እና 6 እስቲ በራሳችሁ ሳሉ። ትናንትና $300 አመጣችኋል፣ ዛሬ $100 አጣችኋል። ስለዚህ እቺ 2 ቀን ምንድነች? ፎሞን ማስወገጃ ቀን ነች። ስለዚህ ሶስተኛው ቀን ላይ ሲመጣ በስትራቴጂያችሁ መሰረት ምንድነው በደንብ እንደሚከሳችሁ ፕሮቭን ስትራቴጂ አላችሁ። አብዛኛው ሰው ግን ትሬዲንግ ላይ የማይሳካለት ምንድነው? እቺን 2 ቀን ምን ያደርጋታል? ያበላሻታል። በምን? በዚህ በሁለቱ ኢሞሽን ምክንያት ማለት ነው። ከዛ እኮ በዛም ብዙ መልካም ቀኖች ይመጣሉ። ስለዚህ እናንተም መፍትሄው ምንድነው? 2 ነው። ጆርናል አድርጉት። ለምንድን ነው ትሬዲንግ ሚስ ያደረኩት? መቅረፍ የምትችሉ ከሆነ ቀረፉት፣ የሚቀረፍ ከሆነ ቀረፉት። ጆርናል አድርጉት። ጆርናል ስታደርጉ ችግሩ ከምንድን ነው? ከኔ ነው? መብራት ጠፍቶ ነው? ኢትዮጵያ ውስጥ እስካለ ድረስ ብዙ ነገር አለ። ከኔ የሚባሉት ነገሮች ለቀጣይ ጊዜ መቅረፍ የሚችሉበት ነው ማለት ነው። ሁለተኛው ምንድነው? ኢሞሽኑን ማሳለፍ ነው፣ ሴጣኑን ማሳለፍ ነው። ይህን ትሬድ ሚስ ስላደረግን ብላችሁ ራሳችሁን ማየት ማለት የዚህን ትሬድ ኢሞሽን ወደ ቀጣይ ትሬድ አለመውሰድ ማለት ነው። ስለዚህ ዛሬ እኔ ባያችሁት መሰረት ኮንሲስተንትሊ አጥቻለሁ። ኮንሲስተንትሊ ፕሮፊታብል ምናምን ነበረ መሆን የነበረበት፣ ኮንሲስተንትሊ ያጠናል ማለት ነው። ስለዚህ ሳምንቴን ማግኘት ያለብኝን አላገኘሁም። ያለው ነገር ይሄ ነው። ላይፍ ትሬዲንጋችን ይቀላቀሉ። እንደምታዩት ነው ብዙ ተማሪዎች የተለወጡበት ላይፍ ትሬዲንግ ነው። እየቀጠለ ነው። እዚህ ጋር ብታዩ 2 አሳይቻችኋለሁ። 2 እዚህ ጋር የታለፉትን ላይፍ ትሬዲንጋችን ላይ ብንገባ ደግሞ ድጋሚ ሌላ አለ። ይኸው እዚህ ጋር እንደምታዩት ይቀጥላል። ስለዚህ እናንተም ጆይን አድርጉ፣ ተቀላቀሉ። ፕሮቨን ስትራቴጂ ነው ያለን። የተማራችሁ ገንዘባችሁን እየሰራችሁ የምትለወጡበት ነገር ነው ማለት ነው። ኤክስትራ ከ10 እስከ 20% ከትሬዲንግ ቮልዩማችሁ ከኛ ታገኛላችሁ። ጆይን አድርጉ። መልካም ጊዜ ይመቻችሁ።